ሰላም እንዴት ናችሁ? እንግዲህ ድምፄ ትንሽ ተዘግቷል መሰለኝ እና አዲስ የመጣ ፕላትፎርም ሲያስተዋውቁ አይቻለሁ እና እስኪ እሱ ፕላትፎርም ላይ ያለኝን እንዲሁ እንትን አስተያየት ልስጥ። አክቹዋሊ ፕላትፎርሙን ማስታወቂያ ላይ ገና ነው ያየሁት እና ምን ሊሆን እንደሚችል እርግጠኛ አይደለሁም። እነሱም ዲቴል የሆነ ኤክስፕላኔሽን አልሰጡም። ግን እኔ እንደው ቢሆን ብዬ የምመኘውን አይነት ፕላትፎርም ገና ወደ ስራ ከመግባቱ በፊት እስኪ ሰጀስት ላድርግ። አንደኛ ቲክታክ እንግዲህ እንጠቀማለን እኛ በዚህም በዛም መንገድ በአንድም በሌላ መንገድ እንጠቀማለን። እና ቲክታክ ደግሞ የራሱ ሳይድ ኢፌክቶች አሉት አይ ደግሞ ሊሚቴሽኖች አሉት ኢን ሴንስ እና እነሱን ሊሚቴሽኖች ቢያስቀር ጥሩ ነው ብዬ አስባለሁ። እነሱ እንዳሉት እንግዲህ ሚሊየነር ትሆናላችሁ ምናምን ብላ ብላ የሚል ነገር አለው። ኦኬ ሚሊየነር መሆናችንን አይከፋንም፣ ደስ ይለናል። ግን ከዛ በፊት ግን በምን አይነት መንገድ ሚሊየነር ልንሆን እንደምንችልም ብቻም ሳይሆን ምን አይነት ጋፖችን መሙላት አለበት ብዬ ሳስብ አንደኛው ምንድነው? ኢትዮጵያ ላይ ሪስትሪክት የተደረጉት የቲክቶክ ፕላትፎርም ቢስተካከሉ ማለት ነው። ያን ቢያካትት ለምሳሌ በላይቭ አይከፍልም እና በላይቭ የሚከፍል ከሆነ እሱ አንድ ነገር ቢደረግ ጥሩ ነው ብዬ አስባለሁ። ሌላኛው ደግሞ ላይቭ ላይ ያው ጊፍት ተደርጋችሁ በዶላር ነው የሚገባው። ያው በሳንቲም ምናምን ቢሆን ደግሞ ጥሩ ነው። ምክንያቱም ዶላር አክሰሱ እዚህ ብዙም አይደለም፣ ከውጭ ነው የምታገኙት ምናምን አይነት ነገር አንድ እሱ አይ ሚን ሁለተኛ። ሶስተኛ ደግሞ ከዚህ በፊት ብዙ ስካም የሚደረጉ ፕላትፎርሞች አሉ ነው እንግዲህ ብዙ ጊዜ ሲደረግ ከዚህ በፊት በአንድም በሌላም በኩል ብዙ ሰዎች ስካም ተደርገዋል እና እንደሱ እንዳይሆን በጣም ትልቅ ስጋት አለኝ። ስካም እንዳይሆን ማለት ነው። እና ስካም አለመሆኑን ሜክ ሹር ዛት ፈርስት መጀመሪያ እሱን ማድረግ መቻል አለባቸው። ሌላ ብዬ የማስበው ደግሞ በማስታወቂያ መስራት መቻል አለባቸው። አሁን ለምሳሌ እኔ እዚህ ላይቭ ላይ ገብቼ ኢንተራክት ሳደርግ ምናምን የሚተላለፉ ማስታወቂያዎቹን እኔ ሞር ማግኘት መቻል አለብኝ ብዬ አስባለሁ። ሌሎቹም እንደዚሁ ማግኘት መቻል አለባቸው ኮንተንት ክሬተር እስከሆኑ ድረስ ማለት ነው። ሌላኛው ደግሞ የሚቆረጠው መጠን እኔ ቲክታክ አንደኛው ዲስአፖይንት የሚያደርግ ብዙን ሰው እሱ ነው። ለምሳሌ ሌትስ ሴይ 100 ኮይን ጊፍት ብትሰጡ የሚደርሳችሁ 40 ኦር 30 ኮይን ነው። በ40 እንደውም እሱ ብዙ ነው። ስለዚህ ይሄንንም ቢያንስ 70% አካባቢ እንደዚህ የሚደርሰው ሰው ቢኖር ጥሩ ነው ብዬ አስባለሁ። በተረፈ የሀገራችን የቴክኖሎጂ እንትን አንድ እርምጃ ወደፊት ማራመዱ ጥሩ ነው የሚል ግምት እይታ አለኝና ይሄን ለማለት ነው። አመሰግናለሁ።